ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ እዚህ ከታች ባስቀመጥላችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያዎች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁ በሰላማችሁ ይብዛ። ዛሬ እንግዲህ የእንግሊዘኛ ፊደሎችን በካፒታል ሌተር፣ በስሞል ሌተር እንዲሁም ደግሞ የሚያወጡት ድምጽ፣ እነዚህ ሌተሮች ምን ድምጽ ያወጣሉ፣ ምን ድምጽ አላቸው፣ ይሄን ድምጾችን በመጠቀም እንዴት ነው እንግሊዘኛ የምናነበው? እንግዲህ ጀማሪዎች እንግሊዘኛ ሲያነቡ በጣም ያስቸግራል። ያንን በድምጽ አወጣጣቸው እንግሊዘኞችን እንዴት እናነባለን የሚሉትን እያንዳንዳቸው ሁሉንም እናያለን ማለት ነው። ከዛ በፊት ግን ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው አዳዲስ ቪዲዮ ቀጥታ ለእናንተ እንዲደርሷችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥናችሁ ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እንዲሁም በሌሎች የሶሻል ሚዲያዎች ይደውሉልን። በሀገር ውጭም ያላችሁ በሀገር ውስጥም ያላችሁ እንዲሁም ህጻናትን ማስተማር የምትፈልጉትን ኮርስ በምትፈልጉት ሰዓት ስራችሁን እየሰራችሁ መማር ትችላላችሁ። አማርኛ ከሀሁ ጀምረን እስከ ትልልቅ ንባብና ጽህፈት ትምህርቶች፣ ሂሳብ ከመደመር ከማባዛት ጀምረን እስከ ትልልቅ የሂሳብ ካልኩሌሽኖች፣ እንግሊዘኛ ከመጀመሪያው ከኤቢሲዲ ጀምረን እስከ ትልልቅ የእንግሊዘኛ ትምህርቶች፣ አፋን ኦሮሞ እንዲሁም ደግሞ ከአባጫዳ ጀምረን እስከ ትልልቅ የኦሮምኛ ትምህርቶች ድረስ እየሰጠን እንገኛለን። እያንዳንዳቸውን በቀላሉ መማርና መውሰድ ትችላላችሁ ማለት ነው። እያንዳንዳቸውን ስናይ ከመጀመሪያው ስንጀምር ይችኛዋ ማን ነው ስንል ኤ ነች። ኤ ትባላለች። ኤ ማለት እንግዲህ በካፒታል ሌተር ኤ እቺ ነች። ቺኛዋ ደግሞ በስሞል ሌተር ኤ ነች። በስሞል ሌተር ኤ ሁለቱም ምንድን ናቸው? አንድ ላይ ኤ ተብለው ይነበባሉ። ሁለቱም አንድ ላይ ኤ ይባላሉ። እዚህ ስንመጣ ቺኛዋ ቢ ነች። የካፒታል ሌተር ቢ። ቺኛዋስ የስሞል ሌተር ቢ ነች ማለት ነው። እነዚህ በአረንጓዴ የተጻፉት በሙሉ የምታያቸው በካፒታል ሌተር ናቸው። እነዚህኞቹ ደግሞ በምን ናቸው? በስሞል ሌተር የጻፉ ናቸው እነዚህ ማለት ነው። ቺኛዋ ቢ ካፒታል፣ ቺኛዋ ቢ ስሞል በአንድ ላይ ቢ ይባላሉ። ይችኛዋ ሲ ነች። ሲ ካፒታል ሌተር፣ ይችኛዋ ደግሞ ሲ ስሞል ሌተር ነች። ሁለቱም ሲ ይባላሉ። እንደምታያቸው የመጠን ነው እንጂ ልዩነት ሁለቱም ምንድናቸው? አንድ አይነት ናቸው ማለት ነው። ብዙዎቹ ካፒታል እና ስሞላቸው የሚመሳሰሉ ሌተሮች አሉ ማለት ነው። እንግዲህ ይችኛዋ ማነች ስንል ዲ ነች። ዲ የካፒታል ሌተር ነች። ይችኛዋ ደግሞ ዲ በስሞል ሌተር በአንድ ላይ ዲ እንላቸዋለን። ይችኛዋ ኢ ካፒታል ሌተር ነች። ይችኛዋ ኢ ስሞል ሌተር በአንድ ላይ ኢ ይባላሉ። ይችኛዋ ኤፍ ካፒታል ሌተር ነች። ይችኛዋ ደግሞ ኤፍ ስሞል ሌተር ኤፍ ብለን እንጠራቸዋለን። ይቺ ማነች ስንል ጂ ካፒታል ሌተር ነች። ይችኛዋ ደግሞ ጂ ስሞል ሌተር ነች። በአንድ ላይ ምን ሆኑ ማለት ነው? ጂ ብለን እንጠራቸዋለን። ይችኛዋ ኤች ካፒታል ሌተር ነች። ይችኛዋ ኤች ስሞል ሌተር በአንድ ላይ ኤች ብለን እንጠራቸዋለን። ይችኛዋ አይ ካፒታል ሌተር፣ ይችኛዋ አይ ስሞል ሌተር በአንድ ላይ አይ ይባላሉ። ይቺ ደግሞ ጄ ካፒታል፣ ይቺ ጄ ስሞል ሌተር በአንድ ላይ ጄ ይባላሉ። ይቺ ኬ ካፒታል ሌተር፣ ይቺ ኬ ስሞል ሌተር በአንድ ላይ ኬ ናቸው የምንላቸው። ይቺ ግን ኬ እንደምታዩት ትንሽ ከፍ ትላለች እንጂ መጠናቸው ነው እንጂ ምንድን ነው አንድ አይነት ወይም ተመሳሳይ ናቸው ማለት ነው። ብዙዎቹ ስለሚመሳሰሉ እዚህ ጋር ኤል ካፒታል ነው፣ እዚህ ጋር ኤል ስሞል ሌተር ነው። በአንድ ላይ ኤል እንላለን። ይሄኛው ኤም ካፒታል ሌተር፣ ይሄኛው ኤም ስሞል ሌተር በአንድ ላይ ኤም ይባላሉ። አሁን ኤም ተመሳሳይ ናቸው፣ የሚለዩት የመጠን ብቻ ልዩነት ነው ማለት ነው። ይችኛዋ ኤን ካፒታል ሌተር፣ ይችኛዋ ኤን ስሞል ሌተር አንድ ላይ ኤን። ይችኛዋ ኦ ካፒታል ሌተር፣ ይችኛዋ ኦ ስሞል ሌተር በአንድ ላይ ኦ እንላለን። እንግዲህ ኦም ተመሳሳይ ነው፣ የመጠን ብቻ ልዩነት ነው ያለው። ፒ ላይም ስንመጣ ተመሳሳይ ናቸው። እቺ ካፒታል ፒ ነች፣ ይችኛዋ ስሞል ፒ በአንድ ላይ ፒ ይባላሉ፣ ተመሳሳይ ናቸው። ኪው ስንመጣ ካፒታል ሌተሯ ይቺ ነች፣ ስሞል ሌተሯ ይቺ ኪው። እዚህ ጋር ይችኛዋ አር ካፒታል፣ ይችኛዋ አር ስሞል በአንድ ላይ አር። ይችኛዋ ኤስ ካፒታል ሌተር፣ ይችኛዋ ኤስ ስሞል ሌተር በአንድ ላይ ኤስ። እነዚህም ተመሳሳይ ናቸው፣ የመጠን ብቻ ነው። ይችኛዋ ቲ ካፒታል ሌተር፣ ቲ ስሞል ሌተር። ይችኛዋ ዩ ካፒታል፣ ዩ ስሞል በአንድ ላይ ዩ። እነዚህም ተመሳሳይ ናቸው። ቪ ላይም ስንመጣ ተመሳሳይ ናቸው። ቪ ካፒታል፣ ይችኛዋ ቪ ስሞል፣ ይችኛዋ ደብሊው ካፒታል፣ ደብሊው ስሞል፣ ይሄም ተመሳሳይ ነው። ይችኛዋ ተመሳሳይ ናቸው። ኤክስ ካፒታል፣ ኤክስ ስሞል፣ እነዚህም ተመሳሳይ። ይችኛዋ
ዋይ ካፒታል፣ ይችኛዋ ዋይ ስሞል ናቸው። እዚህ ጋር ስንመጣም ዜድ ካፒታል፣ ዜድ ስሞል ሌተር እነዚህም ተመሳሳይ ናቸው ማለት ነው። በቀላሉ በካፒታል እና በስሞል የእንግሊዘኛ ፊደሎች ይህንን ይመስላሉ ማለት ነው። ሁሉም እንግዲህ 26 52 ናቸው ቶታሊ ማለት ነው። አምስቶቹ ቫውል ናቸው። ማን የምንላቸው ኤ ኢ አይ ኦ እና ዩ የምንላቸው እነዛ አናባቢ ወይም ደግሞ ቫውሎች ይባላሉ። እነሱ ደግሞ አንድን እንግሊዘኛ እንድናነብ የሚረዱን የሚያግዙን ፊደሎች ናቸው ማለት ነው። ሌሎቹ 21ዱ ምንድን ናቸው? ኮንሶናንት ወይም ተነባቢ የምንላቸው ናቸው ማለት ነው። ቀጣይ ደግሞ እንዴት ነው ድምጽ የሚያወጡ? እነዚህ ሌተሮች የሚያወጡት ድምጽ በምናንበት ጊዜ ምን ይመስላል የሚለውን ስናይ እነዚህ እያንዳንዳቸው የየራሳቸው የሆነ ድምጽ አላቸው። በእነዛ በድምጻቸው መሰረት እንግሊዘኛ ወርዶችን ለማንበብ ያግዙናል ማለት ነው። ለምሳሌ ኤ ምን የሚል ድምጽ አላት ወይም ምን ተብላ ትነበባለች ስንል አ ነው የምትባለው። አ በአማርኛ የጻፍኩት እንዳለ በሙሉ ድምጻቸው ነው። እንዳለ ይሄ ከታች ያለው ከታች የድምጻቸው ምን እንደሚመስል ኤ አ ተብላ ነው የምትነበብ በእንግሊዘኛ ስናነብ የምታወጣው ድምጽ። ቢ ደግሞ ምን ትባላለች? ብ ትባላለች። ብ እሺ ሲ ደግሞ ማን ትባላለች ስንል ክ የሚል ድምጽ አላት። ክ መጀመሪያ ላይ ስትመጣ ነው ሲ ክ የምትነበብ እንጂ ወደ መጨረሻ ስትሆን ደግሞ ብዙውን ጊዜ ምንድነው ስ የሚል ድምጽ አላት። በሁለቱም መሆን ትችላለች። ይቺኛዋስ ድ ነች አይደል? ይቺኛዋ ዲ ነች። ማን ትባላለች? ድምጿ ድ የሚል ድምጽ አላት። ይቺኛዋ ደግሞ ኢ ምን የሚል ድምጽ አላት? ኤ የሚል ድምጽ አላት። እሺ ይቺ ማን ነች? ኤፍ ነች አይደል? ኤፍ ደግሞ ፍ የሚል ድምጽ ፍ ትባላለች። ጂ ደግሞ ምን የሚል ድምጽ አላት ስንል ግ ትባላለች። ግ ኤችስ ምን ድምጽ አለው ስንል ህ የሚል ድምጽ ህ። አይ የሚለው ምን ድምጽ አለው? ኢ የሚል ድምጽ ኢ። መልካም ጄ የሚለው ደግሞ ምን ድምጽ አለው? ጂ የሚል ማለት ነው። እሺ ኬ ምን የሚል ድምጽ አለው ስንል ቅ የሚል ማለት ነው። ቅ የሚል ድምጽ አለው። እሺ ኤል ምን የሚል አለው? ል የሚል ል። ኤም ደግሞ ም የሚል ድምጽ። ኤን ደግሞ ን የሚል ድምጽ። ኦ ደግሞ ኦ የሚል ድምጽ አለው። ፒ ደግሞ ምን አለው? ፕ የሚል ድምጽ ፕ። ኪው ምን የሚል ድምጽ አለው? ኩአ የሚል ድምጽ አለው ኪው። አር ደግሞ ር የሚል ድምጽ ር። ኤስ ስ የሚል ድምጽ። እሺ ቲ ምን ድምጽ አላት? ት የሚባል ድምጽ ት ትባላለች። ዩ ደግሞ ምን ይባላል? ይባላል የሚል ድምጽ አለው። ቪ ደግሞ ምን አለው? ቭ የሚል ድምጽ ቭ። ደብሊው ምን ድምጽ አለው ስንል ው የሚል ው። ኤክስ ምን ድምጽ አለው ስንል እስ የሚል ድምጽ አለው ኤክስን ማለት ነው። ዋይ ደግሞ ይ የሚል ድምጽ አለው። ዜድ ደግሞ ምን አለው? ዝ የሚል ዝ። እነዚህ ስናነብ አሁን እንደ እንግሊዘኛ ዋይን ይ፣ ዜድን ዝ፣ ኤክስን እስ፣ ደብሊውን ደግሞ ው፣ ቪን ደግሞ ቭ፣ ዩን ደግሞ አ፣ ቲን ደግሞ ት፣ እሺ ኤስን ስ፣ አርን ር፣ ኪውን ኩአ፣ ፒን ፕ፣ ኦን ኦ፣ ኤንን ን፣ ኤምን ም፣ ኤልን ል፣ ኬን ቅ፣ እንዲሁም ጄን ጂ፣ እሺ አይን ኢ፣ ኤችን ህ፣ ጂን ግ፣ ኤፍን ፍ፣ ኢን ኤ፣ ዲን ድ፣ ሲን ክ፣ ቢን ብ፣ እንዲሁም ኤን አ ብለን ማንበብ እንችላለን ማለት ነው። በዚህ መሰረት ቀጥታ ለማንበብ በድምጾች መሰረት ማንበብና መረዳት እንችላለን ማለት ነው።